ምን አይነት ልብ ነው? ምን አይነት ደግነት ነው? ምን አይነት ተሰጥኦ ነው? ምንድነው እንደዚህ እንደው ሁላችንም እንደዚህ አይነት ስራ እንድንሰራ የማይገፋፋን ነገር ምንድነው? ቢኒያም ይሄን ስራ እንዲሰራ ያነሳሳው ነገር ምንድነው? እኛን ወደ ኋላ ያደረገን ነገር ምንድነው? በጣም ጥያቄ ይፈጥርብኛል። እኛ ሰው አይደለንም ወይ? እኛ እዚህ ምድር ላይ ነው ወይ ምንቃ? እኛ ዘላለማዊ ህይወት አንፈልግም ወይ? እይታችን ሰላም እንደምሰንበታችኋል ውድ የቲቪ ተከታታዮች። ዛሬ በቴንኪው ፕሮግራም ይዤላችሁ የመጣው አንድ ጀግናና አንቆ ለሀገራችን ባለውለታ ለሆነው የመቄዶንያ መስራች ነው። እሱም ዶክተር ቢኒያም በለጠ ይባላል። የቻናሌ ዋናው ዓላማ ሰው በሰራው ስራ ልክ ሊመሰገን ይገባል። በቃ ማመስገን ባህላችን ልናደርገው ይገባል። አንድ ሰው እንኳን ይሄን የመሰለ ደግ ስራ እንኳን ይሄን የመሰለ በጎ አድራጎት ለሚሰራ ሰው በሰራው ስራ ልክ ልናመሰግነው ይገባል። ከዛም በፊት ደግሞ የዓለሙ ጋጋታ ይሄ ብልጭልጭ ነገር ይሄ የዓለማዊ ነገር ሳያታልለው ይሄን ነገር የሰዎችን ህይወት በመታደግ ሰዎችን በመርዳት ላይ ለሚገኝ ወንድማችን ይሄን ስራ እንዲሰራ ለረዳው እግዚአብሔር ክብር ምስጋና ይግባው እያልኩ ፕሮግራሜን እጀምራለሁ። እንግዲህ ብዙዎቻችሁ የመቄዶንያ መስራች የሆነውን ዶክተር ቢኒያም በለጠን ታውቁታላችሁ ብዬ አስባለሁ። መታወቅም ያለበት ሰው ነው። የሀገራችን ባለውለታ ነው። እሱ እንግዲህ በጣም የሚገርማችሁ ነገር 12 አመቱ አንድ የሚያምንበት ነገር ነበረ። እሱም ሰዎችን በመርዳት የሚገኘው ጥቅም እጅግ በጣም ብዙና ዘላለማዊ ክብር እንደሆነ እንዲሁም እግዚአብሔርን ማስደሰት ነበር። አንድ የሚያምንበት ነገር ይሄ ነበር። ከልጅነቱ እንግዲህ አስቡት በ12 አመት ይሄን ሐሳብ ማሰብ ማለት እጅግ በጣም መመረጥ ነው፣ መታደል ነው። እንግዲህ ሲያድግም ከ10 ቤተሰቦች ውስጥ ነው ያደገው። 10 ሆነው ነው ያደጉት። አባታቸው ሰዎችንም በመርዳት ይታወቃል። ቤት ውስጥ እነሱ ልፍትርፍ ያለ ነገር ሁሉ ነገር ሳይሟላ ሰው ሲኖረው ነው፣ አንዳንድ ሰው ሲተርፈው ነው የሚረዳ። እሱ አባት ግን በጣም የሚገርማችሁ ነገር ቤት ውስጥ ያለው ነገር ሳይሟላ ለሰዎች እርዳታ ያቀርብ ነበር፣ ለተቸገሩ ሰዎች ይረዳ ነበር። መመረቅ ነው እንግዲህ በጣም ደስ ይላል። እኛን ያልገባን እነሱን የገባቸው ነገር አለ። ያ ምንድነው? ይሄ ምድራዊ ነገር ከንቱ እንደሆነ፣ ዓለማዊ ነገር ከንቱ እንደሆነ፣ መንፈሳዊ ነገር ግን ዘላለማዊ ነገር እንደሆነ ከልጅነቱ ነው ይህ ሰው ያሰረጸው በልቡ። በትምህርቱም በጣም ጎበዝ ተማሪ ነበር። በዛም 10ኛ ክፍል ላይ ፎር በማምጣት አልፏል። እንዲሁም መጨረሻ ላይም ተመርቆ ፍርድ ቤት ይሰራ ነበር ኢትዮጵያ ውስጥ። ይህ ሰው እንግዲህ ብዙ ነገሮችን ንቆ ነው ወደዚህ መጣ። በጣም ይገርማችኋል። ብዙ ነገሮችን ቅድሚያ ቤተሰቦቹ አሜሪካ ሄደው ነበር። ከዛ በኋላ እሱ ከሄደ በኋላም ከእናቱ ጋር መኖር ጀመረ። ከዛም እንደሄደ ለ3 ወር አረጋውያንን በክራንች በማንቀሳቀስ ሰርቷል። ያን ከሰራ በኋላ ለ3 ወር ከሰራ በኋላ ያን ስራ ለ3 ቢዝነስ ከፈተ። ያ ቢዝነስ በጣም ሰፊና ትልቅ ቢዝነስ ነበር። ትንሽ እንደሰራ ይህ ሐሳብ ብቅ አለ። ሰዎችን መርዳት የሚል ሐሳብ አይምሮው ላይ ብቅ አለ። ከአሜሪካ ወደ ኢትዮጵያ ገባ፣ ወደ ሀገሩ። በጣም ይገርማችኋል። እንግዲህ ብዙዎቻችን አሜሪካ ሲባል አንድ ሰው አሜሪካ ሄደ ከተባለ መንግስተ ሰማያት የወረሰ ነው የሚመስለን። እሱ ግን ንቆት መጣ። አስቡት እንግዲህ መመረጥ። ወደ ኢትዮጵያ መጣ። ከመጣ በኋላ የመጣለትን ሐሳብ ወደ ስራ አስጀመረ። ከአሜሪካ ወደ ኢትዮጵያ ከመጣ ወደ 14 አመት ገደማ። ይህ ድርጅት ሲመሰረት ዓላማው ምንድነው? መቄዶንያ ያልጋ ቁራኛ ሰዎችን መርዳት። የመቄዶንያ የሚባል ድርጅት መጀመሪያ ሲመሰረተው ዓላማው ምንድነው? ያልጋ ቁራኛ ሰዎችን መርዳት ነበር። መቄዶንያ በቤተሰቦቹ ቤት ኮተቤ ነበር የተመሰረተው። የተመሰረተውም በ40 ሰዎች ብቻ ነበር። መጀመሪያ ላይ 40 ሰዎች ነበሩ። ይህ ድርጅት ሲመሰረት የተጀመረ በእነዚህ ሰዎች ነበረ። አሁን ላይ የት እንዳለ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ታምር ነው። በጣም የሚገርም ነው። አሁን ላይ ወደ 44 ብራንች አለው። ከ40 ሰው እንግዲህ ወደ 8000 ሰው የሚጠጉ ሰዎች እየተረዱበት ይገኛሉ። የ8000 ሰው ቁርስ፣ ምሳ፣ እራት እንዲሁም ልብስ አለ። ራሳቸውን ችለው መንቀሳቀስ የማይችሉ ሊኖሩ ይችላሉ። ይሄን ሁሉ ነገር በመስራት እርዳታ የሚያደርግ ሰው ነው። እንዲሁም በቀን ወደ 2 ሚሊዮን ብር ወጪ ያደርጋሉ። በጣም ይገርማችኋል። ምን አይነት ልብ ነው? ምን አይነት ደግነት ነው? ምን አይነት ተሰጥኦ ነው? ምንድነው እንደዚህ እንደው ሁላችንም እንደዚህ አይነት ስራ እንድንሰራ የማይገፋፋን ነገር ምንድነው? ቢኒያም ይሄን ስራ እንዲሰራ
ያነሳሳው ነገር ምንድነው? እኛን ወደ ኋላ ያደረገን ነገር ምንድነው? በጣም ጥያቄ ይፈጥርብኛል። እኛ ሰው አይደለንም ወይ? እኛ እዚህ ምድር ላይ ነው ወይ ምንቀር? እኛ ዘላለማዊ ህይወት አንፈልግም ወይ? እይታችን ብዙዎቻችን በብልጭልጭ ነገር ባለማዊ ነገር በሽርጉድ ነው እየተታለልን ያለን። እና መቄዶንያን የማታውቁ ካላችሁ እየሄዳችሁ መጎብኘት ትችላላችሁ። እንዲሁም አንዳንድ ፕሮግራሞችን ስታዘጋጁ እዛ ማዘጋጀት ትችላላችሁ። ለምሳሌ ሰርግ፣ ክርስትና፣ ሙት ዓመት እንዲሁም አርባ እነዚህን ፕሮግራሞች እዛ ማዘጋጀት ትችላላችሁ። ሁሉንም ሰው መመገብ ግዴታ የለባችሁም። የምትችሉትን ያክል በአቅማችሁ የምትችሉትን ሰው በማብላት ፕሮግራማችሁን እዛ ማዘጋጀት ትችላላችሁ። እንዲሁም ትርፍ ልብስ ያላችሁ በስጦታ መልክ ቤት የምትሰጡ፣ መኪና የምትሰጡ፣ የማትፈልጓቸው ትርፍ እቃዎች ካሉ እነዛን ነገሮች በስጦታ መልክ ማበርከት ትችላላችሁ። እነዚህን ነገሮች መስጠት የምትፈልጉ አድራሻ የኢትዮጵያ ስልክ ቁጥር 0943 20 20 0979 7979 የውጭ ሀገር ደግሞ 1301 814 4883 እንዲሁም የኢትዮጵያ ንግድ ባንክ እና የሌሎችም የባንክ አካውንት 8161 በዚሁ መርዳት ትችላላችሁ። ሌላም ደግሞ 8161 ብላችሁ የመቄዶንያ አባል መሆን ትችላላችሁ። የውጭ ሀገር አካውንት ደግሞ USA ካሽ አፕ አካውንት 240 938 2992 ብላችሁ በዚህ አካውንት መርዳት ትችላላችሁ። መቄዶንያ ላይ መርዳት በገንዘብ ብቻ አይደለም። መቄዶንያ የሚፈልገው መቄዶንያ ዓላማው ሰው ለመርዳት ሰው መሆን በቂ ነው ይላል። እንግዲህ አስቡት፣ ሰው ከአንድ ሰው ሰውን መርዳት ትችላለህ። አንድ ሰው ብር ስለሌለው ምን ስለሌለው አንድ ነገር ማድረግ ወይ ደግሞ ለአንድ ሰው መሆን መርዳት አትችልም ማለት አይደለም። አንድ ሰው እኮ የፈለገ ሀብታም ቢሆን ሰውን ካልረዳበት፣ የተቸገሩን ካልረዳበት፣ ዝም ብሎ ያን ሀብት ይዞ ቁጭ ካለ የሀብታም አይደለም ድሃ ነው። ምንም ማለት አይደለም። ሀብታም ማለት እኮ በአገኘኸው ሀብት በዛ ሀብት ውጤት ልታይበት ይገባል። የሆነ ለውጥ ልታገኝበት ይገባል። ስለዚህ መቄዶንያ ማለት የመቄዶንያ ዋናው መፈክሩ ሰውን ለመርዳት ሰው መሆን በቂ ነው። አያችሁ፣ ማንኛውም ሰው መርዳት ይችላል ማለት ነው። እንደውም ሀብታም በሀብት ከሚረዱ ሰዎች ይልቅ በጉልበቱ የሚረዳ ሰው እጅግ በጣም ጥሩ ነው። ለምን? ያ ሰው ራሱንና ጉልበቱን ጊዜውን ሁሉን ነገር ነው የሰጠው። ያኛው ሀብታም ግን ብሩን ሰጠ፣ የለም እሱ አስፈላጊ አይደለም እያልኳችሁ አይደለም። ግን መርዳት እየፈለጋችሁ ያጣችሁ ሰው ስለሆናችሁ ብቻ መርዳት የምትፈልጉትን ነገር መርዳት ትችላላችሁ። በጉልበታችሁ ጊዜያችሁን ሰጣችሁ። ራሳችሁን መስጠት ማለት ትልቅ ነገር ነው። ስለዚህ ሰው ለመርዳት ሰው መሆን በቂ ነው የምትለዋን እንዳትረሱ ሁላችሁም። ከዚህ በመቀጠል ዶክተር ቢኒያም በለጠ እጅግ በጣም እናመሰግናለን፣ እጅግ በጣም እንወድሃለን። እግዚአብሔር አምላክ እድሜና ጤና ይስጥህ ከነ ባለቤትህ። እንግዲህ ኢትዮጵያ ውስጥ እግዚአብሔር አምላክ እንደናንተ አይነት ያሉ ሰዎችን ያብዛልን። ደጋግ ልብ ያላቸውን ሰዎች እንደናንተ ያብዛልን። ብዙዎቻችንም ለልጅ ልጆቻችን እንደዚህ አይነት ነገርን በማውረስ ለሀገራችን ውለታ እንዋል። ተመልካቾቼ መመስገን አለበት የምትሉት ሰው ካለ ኮሜንት ላይ አስቀምጡልኝ፣ የእናንተንም አድራሻ አስቀምጡልኝ። በእናንተ ስም ምስጋናውን እናደርሳለን። ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለዛሬ የነበረ ፕሮግራም ይህን ይመስላል። ሰላም ሁኑ።